ከማዕረብ ጋር ተማከረው በተሳለ ሰይፍ የሚገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትቀብርበትም ቀን በደረሰ ጊዜ እንደ ልማዳቸው ሆነው ተሰበሰቡ። የዚያችን አውደ ምሕረት ክብረ የሚያናግር ድርሳን አነበቡ። ከዚያ በኋላ በዓለ ዘመን የተደረገ ተአምራት የሚናገር መጽሐፍ ተጀመረ። ያን ጊዜም አሕዛቦችም ደርሰው ከዚያም የተሰበሰቡት ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸውን ዘንድ ገዳሙን ቤተ ክርስቲያኑን ከበቡት። አሕዛቦችም በእጃቸው የተመዘዙ ሰይፍ ይዘው መምጣታቸውን ባዩ ጊዜ ፈጽሞ አዘኑ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደው ከክፉዎች አሕዛቦች እጅ ታድናቸው ዘንድ በብዙ ለቅሶ አመለከቱ። እኒህም ድንግል የለመኗትን አሕዛቦቹን ክርስቲያን ገቡ። እነዚያም ድንግል የሚለምኗትን አሕዛቦች ወደ ቤተክርስቲያንም ገቡ። አለቃቸውም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያን ጊዜም ግንባሩ ምድር አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግሥት ሆይ ደምግባትሽን መልካም ነው አለ። ከዚያ በኋላ ባለንጆቹን ተመልሶ ይህች ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተ ክርስቲያንን ማፍረስ የሚቻለው አይኑር፣ አንድ ስንኳ በደሳቸው እጁን ዘርግቶ የሚማርከ አይኑር። ይህንን ትእዛዜን ያፈረሰውን ግን በሰይፍ አስመጥተዋለሁ አላቸው። ባልንጀሮቹም ይህን ሰምቶ በጊዜው ሰይፋቸው ወደ አፈቱም እየመለሱ አገቡ። ክርስቲያንም ይህንን ባዩ ጊዜ ያዳነቻቸው እመቤታችን ማርያም ማወቁ ፍጹምንም ፍቅርንም አሳደረችባቸው። በፍጹም ደስታ ደስ አላቸው። ከዚያም ቀን ደግሞ በፍጹም ክብርና በፍጹም ምስጋና ያለመደንገጥ ያለመፍራትን ባሉ ላሰው አከበሩ። እግዚአብሔርንም አመሰገኑ። ፍጹም ሥጋ የሰጣቸው በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አመሰግነዋል። ይህንንም ተአምር ያዩ ወደ ኢትዮጵያ አደረሱና አስረድተው ተናገሩ። ባሮች ምዕመናን ለዘላለም መንግሥተ ሰማያት ለመውረስ እየተዘጋጀን ያድርጋችሁ ዘንድ አዳምን ከነ ልጆቹ ዘላለም ድረስ ለማዳን ከዚች ንጽሕት የተወለደ የፈጣሪ እግዚአብሔር ምስክርነቱ ሐሰት የለበትም። ልመና ክብሩ ሰማነው። ኢየሱስ ክርስቶስ ቃመኛ የሩስሌም ተቴስኑ መቃባ ከኔማ ከነፈሮ ቁልቁሉ ዋቀተኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መቃባ ከኔማ ከነፈሮ ቁልቁሉ ዋቀተኮ አሚን ከውስንቶታ ፊ ያለቶታ ማቲባክዮ ቦት ቆይቦት ኦኩሎ ተቆዳ ቦታ ከስማት ጭናቸውን አምጣ ከደረተ ማጥቶታ ማቃዋዮቲ ነገን ሲንገፈዳ ከንጊሰኒ አከሚሮ ከንጊሰኒ ጀለቷ ቀየኛ መቃይሳ ከገልቲ ከንቆንተስ ሲመጣው ኮስታገኛ ፈይሳ ገኛ ኢየሱስ ክርስቶስ ከንገለቶ ሜቲ ከነፋተ መፋታው ኤጋ ይሰዋ መነ ኢሲደን ቤሽናልቲኛ ዱዶ ማርያም ፈንታት አዳር ሰከንታት ዋዳ ፈኖ ለላንታት ማጋና ለከኛ ዱዶ ማርያም ከንገለቶ ሜቲ ከነፋተ መፋታው ኤጋ ዋቀዮን ከወጀ ከንከሉት ከወጀ ከናኩ መደዲ ቁልቁሎ ተዋሪ ገምቶት አከስማስ ዋቀዮን ኤርገሞ ተንሳ አከከብሊሳኒ ከንገለቶ ማንፊ ከነፋተ መፋታው ኤጋ ሳቲ ስራ ተቀዳሴ ተሙሬ ሲያለ ተቀዳሴ ተሙሬ ሐመሳና ገኝ ጅራ አመሞ ፎንኬኛት አኩማ ልዴን ወርባጂሱ ጀቻ ዋቀዮ የሁን ዱማውን ወርባጂሳይ ጀቻ ዋቀዮ የሮንዳ ሃሪያ አንተካቴባቴፍ እሞ ጀቻ ዋቀዮ ከነበርሲሱ ምጅቱት ያቦቲ ከኛን ያርከማ ምትስ ገሩ ጀቻ በኮንታኒ ለቀቄኛ ስቴፕስ ነ ያለከኛ ከረመናቶቴ ከሬዶና ጀቻ ዋቀዮ ከሬስ ሰሚ ሰያለቻ አከበረኑ አከረዲበናው ከፈራዲያ የሚሳኑ ፋተው ኤጋ ኦቶኒ ፊብሮ ሰኪን ደበረንቶሎ ፋርቶ ኮኒ ታተና ካምፓርቶ በለሰከኛ ጋር ከተማታ ካለቲ ከሮ በለሰከኛ
ቅዱስ አሐዱ አምላክ አሜን። መጋባ ከኒማ ከነፍረ ቁልቁሉ ዋቀ ቶኮ አሜን። በክርስቶስ ክርስቲያን በወልድ በመንፈስ ቅዱስ መኖር ያሰኛችሁ የእግዚአብሔር ቤተሰቦች እናንተ ገለጻትና ወላጆች በወልና በክረት በአንድ ልጁ የተሰራታ ቃል እንደምን አደራችሁ? ለምስኪሳ ደረሳችሁ? እግዚአብሔር ይመስገን። ምሕረት ስሙን ተረከን እግዚአብሔር ስለተመስገን ከበረ ያምር አንዴ የነሳ መዝሙር እንዘምራለን። መዝሙር ለመዘመር በመንፈስ ቅዱስ የዕለቱን ጉባኤና ጸሎት አምነን
Yeah.
obboleessanii sagalee jireenya nu agarsiisu kana caalaa mana isaa keessa ture mana isaa keessa akka galgalu waaqayyoon fayyaa isaa kenneefi urmii dheeraa waaqayyoon nuuf haa kennuufi egaa የእግዚአብሔር ቃል ሁሉ ጊዜ አዲስ ነው ይላል መጽሐፍ ላይ ማለት ነው። እና ለነፍሳችን የእግዚአብሔር ቃል ሁሉ ጊዜ ምንድነው? ምግብ ነው። ለስጋችን ምግብ ያስፈልጋል አይደለ? ደግሞ ለነፍሳችን ደግሞ ምንድነው? የእግዚአብሔር ቃል ያስፈልጋል ማለት ነው። አሁን አባታችን እዚህ ጋር የምትገኘው በአክብሮት እዚህ ጋር አገብዛለሁ። ቀጥታ ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገናና አምላካችን የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ስሙ ከምድር እስከ አርያም የተመሰገነ ይሁን። የተከበሩ አባታችን መላከ ምሕረት ቀሲስ ከመርበ የሶቃ ቅድስት ኪዳነ ምሕረት ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ አደባባይ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት፣ የሰንበት ትምህርት ቤት መዘምራን ሁላችሁም በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ዋዜማ በሰላምና በጤና አደረሳችሁ አደረሰን። እንግዲህ በዚህ በበረሃ ገነት በሶቃ ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን ተገኝተን የእመቤታችን የቅድስት ኪዳነ ምሕረትን ዓመታዊ ክብረ በዓል ለማክበር የተሰበሰባችሁ ሁላችሁ እንኳን አደረሳችሁ ለማለት እወዳለሁ። እንደ አምላካችን ለእግዚአብሔር መልካም ፈቃድ እግዚአብሔር ቢወድና ቢፈቅድ የምንማማርበት የትምህርታችን ርዕስ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ በሚል ኃይለ ቃል እንማማራለን። ይህንን ኃይለ ቃል የምናገኘው በኦሪት ዘሌዋውያን ምዕራፍ 11 ቁጥር 45 ላይ ነው። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ምን ሁኑ አለ? ቅዱሳን ሁኑ። ዛሬ እንደ ቤተ ክርስቲያናችን አስተምሮ ቅዱስ ያሬድ የመጀመሪያውን ሳምንት ዘወረደ ሲለው ሁለተኛውን ሳምንት ደግሞ ከዛሬ ጀምሮ ያለውን እስከሚቀጥለው ቅዳሜ ዋዜማ ድረስ ቅድስት በሚል ሰይሞታል ማለት ነው። ይህ እንግዲህ ቅድስት ብሎ የሰየመው ቅዱስ ያሬድ ነው። እንግዲህ ቅድስና በሁለት ነው የሚተረጎመው። አንደኛ ቅድስና የባህሪ ቅድስና ለእግዚአብሔር የሚሰጥ ነው። ራሱ እግዚአብሔር ከማንም ያልተቀበለው የባህሪ ገንዘቡ የሆነ ቅዱስ በባህሪው ቅዱስ የሆነ እግዚአብሔር ቅዱስ ይባላል። ቅዱስ እግዚአብሔር ቅዱስ ኃያል እያልን እናመሰግነዋለን። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይም 6 ክንፍ ያላቸው ሰውነታቸው በሙሉ በዓይን የተሞላ ሰማያውያን መላእክት ቅዱስ 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 የሠራዊት ጌታ እግዚአብሔር ብለው እንደሚያመሰግኑት ነቢየ እግዚአብሔር ኢሳይያስ ተናግሯል ማለት ነው። ስለዚህ የባህሪ ቅድስና ለእግዚአብሔር ነው፣ የራሱ ገንዘቡ ነው። ባለቤቱ እሱ እግዚአብሔር ቅዱስ ይባላል እና ከዚህ የተነሳ እግዚአብሔር ቅዱስ ስለሆነ ደግሞ ቅድስናን ለቅዱሳን መላእክት ለቅዱሳን ሰዎች ሰጥቷል ማለት ነው። ለመላእክት ለሰው ልጆች የተሰጠው ቅድስና የጸጋ ነው። የጸጋ ቅድስና ጸጋ ማለት የሚሰጥ የሚታደል ማለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እንደነገረን የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል።
አያችሁ፣ የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ያው ቅዱሱ መንፈስ ለሁሉም እንደየእምነታቸው ጽናት እንደየአእምሯቸው ስፋት ጸጋን ቅድስናን ይሰጣል ማለት ነው እና ለሰዎችና ለመላእክት የሚሰጠው ቅድስና የጸጋ ነው። ጌታችን አምላካችን ኢየሱስ ክርስቶስ ጴጥሮስን ምንድን ያለው? በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀው ጊዜ ሌሎች የተለያዩ ተናግረዋል። እኔ ግን የምልህ አንተ ቅዱሱ የእግዚአብሔር ልጅ ነህ ብሎ ባለው ጊዜ ጌታችን ኢየሱስ ክርስቶስ ደግሞ ምን አለው? ቅዱስ ጴጥሮስን ጴጥሮስ ሆይ አንተ ብፁዕ ነህ፣ ይህንን ሥጋና ደም አልገለጠልህም የአባቴ መንፈስ ነው እንጂ ብሎ ቅዱስ ጴጥሮስን አመስግኖታል ማለት ነው። ስለዚህ ቅድስና በሁለት ይከፈላል ማለት ነው። አንድ የባህሪ ቅድስና የእግዚአብሔር፣ ሁለተኛ ደግሞ ለቅዱሳን መላእክትና ለቅዱሳን ሰዎች፣ ሶስተኛ ቅድስና ለቤተ ክርስቲያን ይሰጣል። ቤተ ክርስቲያን ቅድስት ትባላለች። የክርስቶስ አካል ስለሆነች ቅዱስ ሥጋው ክቡር ደሙ የሚሰጥባት ሰውና መላእክት እግዚአብሔርን የሚያመሰግኑባት ስለሆነች ቅድስት ቤተ ክርስቲያን እንላለን። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም እንላታለን ማለት ነው። ስለዚህ ቤተ ክርስቲያን ምን ትባላለች? ቅድስት ትባላለች። እመቤታችን ድንግል ማርያም ቅድስት ትባላለች። ቅድስት ድንግል ማርያም ማምላክ ወላዲተ አምላክ የአምላክ እናት እያልን ቅድስት ብለን ስሟን እንጠራታለን። ሌሎች የከበሩ ንዋያተ ቅድሳቶችም አሉ። መስቀሉ ቅዱስ ነው። ጽናው ቅዱስ ነው። ከበሮው ቅዱስ ነው። መቋሚያው ቅዱስ ነው። ጸናጽሉ ቅዱስ ነው። ለምን? የተሰጠው ተለውጧል። እግዚአብሔር የሚገለገልባቸው እግዚአብሔር የሚመሰገንባቸው የምስጋና መሳሪያዎች ሁሉ ቅዱሳን ናቸው። የተቀደሱ ንዋያተ ቅድሳቶች ይባላሉ። መጎናጸፊያው፣ አክሊሉ፣ ልብሰ ተክህኖው፣ ታቦቱ፣ እነዚህ ሁሉ ንዋያተ ቅድሳቶቹ በሙሉ ቅዱሳን የቅድስና ክብር ተሰጥቷቸዋል ማለት ነው። ስለዚህ ስለ እግዚአብሔር ቅድስና ነው ዛሬ ቅዱስ ያሬድ የሚያስተምረን። ስለ እግዚአብሔር ቅድስና በኦሪት ዘሌዋውያን ምዕራፍ 11 ከቁጥር 1 ጀምሮ ስንመለከት ራሱ የምንመገባቸውን ምግቦች ለይቶ እዛ ላይ አስቀምጦልናል። ማንኛውንም ነገር መመገብ እንደሌለብን መርጠን መመገብ እንዳለብን ራሱ እግዚአብሔር ባለቤቱ ለሙሴ ተናግሯል ማለት ነው። ለሙሴ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ፣ በመብላትና በመጠጣት እንዳትረክሱ፣ የተቀደሳችሁ ናችሁ፣ ያልተቀደሰ ነገር እንዳትነኩ ብሎ የረከሰ ነገር እንዳትነኩ ከነካችሁ ትረክሳላችሁ ብሎ ቅዱስ የሆነውን ነገር ግን እንድንጠቀም እንድንነካ ተፈቅዶልናል ማለት ነው። ለዚያ ነው እንግዲህ ብዙ ጊዜ ጾም ቤተክርስቲያን ታስተምራለች አይደል? በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 እስከ 25 ድረስ ያለ የተጻፈው ስለ ጾም ነው፣ ስለ ምጽዋት ነው። ስለ ምጽዋትና ስለ ጾም ስትጾሙ እንደ ግብዞች አትጠውልጉ፣ ራበኝ ጠማኝ አትበሉ፣ ጾም አማረረኝ አትበሉ፣ በደስታ ጹሙ፣ ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ ገጻችሁ ይብራ፣ ደስተኛ ሁኑ። ወገቤ ጎበጠ፣ ደሜ አለቀ፣ ሰውነቴ ደቀቀ፣ ደከመ ብላችሁ አትዛሉ፣ አትልፈስፈሱ፣ በደስታ ጹሙ፣ ከእህቶቻችሁ ከወንድሞቻችሁ ጋር በፍቅር ጹሙ አለና ደግሞ መጽውቱ አለ። ለገንዘብም እንዳትገዙ አለ። ገንዘብ ካልተጠቀምንበት ወይም ደግሞ ገንዘብን እግዚአብሔር ነው የሰጠኝ ብለን በገንዘቡ ላይ ካልሰለጠንን ገንዘቡ ራሱ እኛን ከእግዚአብሔር መንገድ ሊያወጣን ይችላል። ለሁለት ጌቶች አለ። እንደውም ለገንዘብና ለእግዚአብሔር መገዛት አትችሉም። ገንዘብ አያስፈልግም ማለቱ አይደለም፣ ግን ከእግዚአብሔር በላይ ገንዘብን አብልጠን እንዳንወድ ነው። ገንዘብ የሚሰጠው ሀብት የሚሰጠው ጤና የሚሰጠው ሰላም የሚሰጠው ፍቅር የሚሰጠው በአጠቃላይ ለእኛ ለሰው ልጆች የሚያስፈልገውን ነገር የሚያድለን እግዚአብሔር ነው። ከሁሉ በላይ አብልጠን ልንወድና አብልጠን ልንታዘዝ የሚገባው ለእግዚአብሔር መሆን ስለሚገባ ነው። ስለዚህ ጾማችን የተቀደሰ እንዲሆን ዓይናችን፣ አንደበታችን፣ እግራችን፣
መላ አካላችን ለእግዚአብሔር የተቀደሰ ሊሆን ያስፈልጋል። እግራችን ወደ ቤተ እግዚአብሔር በመገስገስ ልባችን ለይቅርታ ክፍት በማድረግ ዓይኖቻችን የእግዚአብሔርን ቃል ለማንበብ የተከፈቱ፣ ጆሮቻችን የእግዚአብሔርን ቃል ለመስማት የተከፈቱ፣ በአጠቃላይ ሰውነታችን በጾምና በጸሎት በስግደት ለእግዚአብሔር የተቀደሰ ምርጥ ዕቃ አድርገን ልናቀርብ ያስፈልጋል ማለት ነው ወገኖች። ስለዚህ የአምላካቸው እግዚአብሔር ምን ነኝ አለ? ቅዱስ ነኝ። ስለዚህ እናንተ ምን ሆኑ አለ? ቅዱሳን ሆኑ ያለው እሱ ነው። መላእክት ቅዱሳን ይባላሉ፣ ሰዎች ቅዱሳን ይባላሉ፣ ቤተ ክርስቲያን ቅድስት ትባላለች። ስለዚህ ይህ ሁሉ ለሰው ልጆች የተሰጠ ሀብት ጸጋ ነው። በቅድስና መመላለስ የኛ ድርሻ ነው። እግዚአብሔር ወንጌል ጽፎልናል፣ መጻሕፍትን እንዲጻፉልን አድርጓል፣ መቅደስ ሰርቶልናል፣ ካህን ሹሞልናል፣ የጾም ስርዓትን አስቀምጦልናል። እግዚአብሔር እኛ ልጆቹ በቅድስና እንድንመላለስ የቅድስና ስራን እንድንሰራ አዞናል። አሁን ስንጾም እየተቀደስን ነው ማለት ነው። ስንጸልይ እየተቀደስን ነው ማለት ነው። ንስሐ ስንገባ እየተቀደስን ነው ማለት ነው። ቅዱስ ሥጋውን ክቡር ደሙን ስንቀበል እየተቀደስን ነው ማለት ነው። አስራታችንን በኩራታችን ለእግዚአብሔር ስንሰጥ እየተቀደስን ነው ማለት ነው። ጾምን ጸሎትን ገንዘባችን ስናደርግ እየተቀደስን ነው ማለት ነው። በቅድስና ሕይወት እየተመላለስን ነው። ንስሐ ከኃጢአት ርቀን በንስሐ ሕይወት ስንመላለስ እየተቀደስን መሆናችንን መርሳት የለብንም። ለእግዚአብሔር ልንቀደስ፣ ለእግዚአብሔር ልንለይ፣ ለመንግስቱ ልንታጭ ያስፈልጋል። ሁልጊዜ በዓለም ውስጥ ማጓቸር የለብንም። እግዚአብሔርን ደስ የሚያሰኘውን በጎ ስራ ግን መስራት ይኖርብናል ምእመናን። እና የረከሰ ነገር ፈጽሞ እንዳትበሉ አለ። እንዳትበሉ። አንዳንድ ሰዎች እንደው ያገኘነውን ብንበላ ምን ችግር አለው የሚሉ ሰዎች አሉ። ይሄ ተገቢ አይደለም። ቅዱስ ጳውሎስ የተናገረውን ቃል ተጠቅመው ቅዱስ ጳውሎስ ምንድነው ያለው? ሁሉ ተፈቅዶልኛል ግን ሁሉ አይጠቅመኝም ማለት። ሁሉ ተፈቅዶልኛል ግን ሁሉ አይጠቅመኝም ማለት የሚገድል አለ። አያችሁ፣ ከእህል መካከል ከተለያዩ እጽዋት መካከል ከአዝርዕቱ ከአትክልቱ ሕይወትን የሚቀጥፍ አለ፣ የማይጠቅም ነገር አለ። ከእንስሳቱ ከአራዊቱ መካከል ራሱ በባህር ውስጥ ካሉት ቅርፊት ክንፍ ከሌላቸው ውጭ ያሉትን እንዳትነኩ ነው የሚለው። በሰማይ የሚበሩ ክንፍ ያላቸው ለዩ አለ። ከእነሱ የምትመገባቸው የተለዩትን ነው አለ። በሰማይ እንኳን ከሚበሩት ለምሳሌ አንድ ሁለቱን ብነግራችሁ፣ ለምሳሌ ቆቅ ትበላለች፣ ጅግራ ትበላለች። ሌላ ደግሞ አንዲት አለች ሶረን የምትባል እግሯ ቀይ የሆነ የቆቅ ዘር። ከዛ ውጭ ያሉትን ጋጋኖ፣ ይሄ ጭላዳ የሚባለው የተለያዩ ነገሮችን እንዳትመገቡ ነው፣ ያረክሳችኋል። ቅዱስ የሆነውን ነገር አካላችሁን በረከሰ ነገር እንዳታረክሱ አለ። ከአንደበታችሁ ደግሞ በጎ ነገር ይወጣ እንጂ መጥፎ ነገር እንዳይወጣ ያረክሳችኋል፣ የቅድስና ክብራችሁን ዝቅ ያደርገዋል ብሎ በቅድስና ሕይወት እንድንመላለስ ነው እግዚአብሔር የሚነግረን። ስለዚህ የአምላካችሁ እግዚአብሔር ቅዱስ ነኝና እናንተ ምን አለ? ቅዱሳን ሁኑ አለ። እንግዲህ በቅድስና መኖር ተሰጥቶናል፣ ታዘናል ማለት ነው። በቅድስና ልንኖር ያስፈልጋል። እግዚአብሔር ወይ ባርከኝ ቀድሰኝ እንላለን። ኃጢአቴን በደሌን ይቅር በለኝ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አንተ ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና እያልን ስናመሰግነው እየተቀደስን ነው ማለት ነው። ተንሥኡ ለጸሎት ብሎ ዲያቆኑ አዋጁን ሲያውጅ እኛ እግዚኦ ተሳሃለነ ስንል እየተቀደስን ነው ማለት ነው። ጸበሉን ስንጠጣ እየተቀደስን ነው ማለት ነው። በመስቀሉ በካህናት መስቀል ስንባረክ እየተቀደስን ነው ማለት ነው። ቃሉን ስንሰማ እየተቀደስን ነው ማለት ነው። ቤተ ክርስቲያን በልባችን ተነሳስተን ቤተ ክርስቲያን መጥተን ስንሳለም እየተቀደስን ነው ማለት ነው።
ውዳሴ ማርያም መዝሙር ስትጸልይ እየተቀደስን ነው ማለት ነው። በቃሉ ቃሉ ስለሚቀድሰን ማለት ነው። ስለዚህ እግዚአብሔር ቅዱስ መሆኑን ለዓለም መስክሩ፣ ከፍ አድርጋችሁ ለሰው ልጆች ሁሉ መስክሩ አለ ቅዱስ ያሬድ። ቤተ ክርስቲያን የክርስቶስን ቅድስና የምትመሰክርበት ነው። ዛሬ በቅዳሴው፣ በማህሌቱ፣ በሰዓታቱ፣ በአጠቃላይ በመንፈሳዊ አገልግሎቶቿ ቅዱስ የሆነውን እግዚአብሔር የቤተ ክርስቲያኒቱ ጉልላት መሰረት የሆነውን ክርስቶስን ለዓለም ቅዱስ እንደሆነ ቅድስና የባህሪ ገንዘቡ እንደሆነ ለዓለም ታውጃለች፣ ለዓለም ትሰብካለች፣ ለዓለም ትመሰክራለች፣ ለዓለም ትናገራለች። ስለዚህ እግዚአብሔር አምላካችን ቅዱስ ስለሆነ እኛም ልንቀደስ ያስፈልጋል። በንስሐ ሕይወት ልንመላለስ ያስፈልጋል። እግዚአብሔር ያዘዘንን ቃሉን በተግባር ልንኖር ያስፈልጋል። ቃሉን በተግባር የምትኖሩ ሁኑ እንጂ ሰምታችሁ የምታልፉ አትሁኑ አይደል ያለው። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ መልካሙን ስራችሁን አይተው የሰማዩን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ አለ። ዛሬ በዓለም ብዙ አይነት ሰዎች አሉ አይደል? ሲሰርቁ ካልሰረቅን፣ ሲሳሳቱ ካልተሳሳትን አይባልም። ሙስና ሲበሉ አይተን ሙስና ካልበላልን አይገባም። ምክንያቱም እኛ የምንገባበት ጉድጓድ ሌላ ነው፣ እነሱ የሚገቡበት ሌላ ነው። እነሱ የሚጠየቁት ጥያቄ አለ፣ እኛ የምንጠየቀው ጥያቄ አለ። ሰዎች ገደል ሲገቡ ገደል መግባት የለብንም ማለት ነው። ወደ ጨለማ ሲሄዱ ወደ ጨለማ መሄድ የለብንም ማለት ነው። እንደውም እነሱን ከጨለማ ማውጣት ሊገቡ ከተዘጋጁበት ጉድጓድ ማትረፍ ነው ያን የክርስቲያን ድርሻ። ስለዚህ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በቅድስና ሕይወት እንድንመላለስ ሕጉን ትእዛዙን ጠብቀን ስርዓታችንን ጠብቀን ከእግዚአብሔር ቃል አንዷን ዝንፍ ሳናደርግ በቅድስና ሕይወት እንድንመላለስ ቅድስናን ገንዘባችን እንድናደርግ ነገረን ማለት ነው። እና ወደ ቤተ ክርስቲያን የመጣ ነው ለመቀደስ፣ ለመባረክ፣ ከእግዚአብሔር ጋር ለመነጋገር፣ ቃሉን ሰምተን በሕይወት ለመኖር፣ ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች የስሙ ቀዳሾች ለመሆን ነው ወገኖቼ። እና ስለዚህ እግዚአብሔር የቅድስና ሕይወት እንዲያጎናጽፈን ፈቃዱ ይሆንልን። ከኃጢአትና ከበደል ከክፋትና ከተንኮል ይጠብቀን። እንግዲህ ይህን 2 ቀን የእመቤታችን የቅድስት ኪዳነ ምሕረትን ዓመታዊ ክብረ በዓል ምክንያት ማድረግ በዚህ በበረሃዋ ገነት በሶቃ ቅድስት ኪዳነ ምሕረት ቤተክርስቲያን ተገኝተናል። በጸሎት በስግደት እግዚአብሔርን በማመስገን በጎ ነገሮችን በማድረግ እንድንቆይ እግዚአብሔር ይርዳል። መብርሃን ድንግል ማርያም ሀገራችን ኢትዮጵያን ትባርክልን። የሰው መጨረሻው ሲያምር ነውና መልካም የሁላችንንም መጨረሻችንን ያሳምርልን። እኔ አምላካችሁ እግዚአብሔር ቅዱስ ነኝና ቅዱሳን ሁኑ። ወስብሐት ለእግዚአብሔር። ለአባታችን ቃል ተሰማለን፣ ቃል ተሰማለን። ከዚህ በላይ የቃል አባት የሆነ እግዚአብሔር መድኃኒታችን ጌታችን ኢየሱስ ክርስቶስ የተመሰገነና የተከበረ ይሁን። አባት ብቻ ከንቴ አባን ቦርታን ገኘ ታይሳን ገኘ ኢየሱስ ክርስቶስ ከንገረቶ ነፊ ከመፍራቴ መፍራቶ ኤጋ ዘለለወያን ቦቀና ቦርታካ ሰክራካኬ አኒስ ቁልቁሉ ጋር ሲኒስ ቁልቁሉ ጀቸ ድጉ ባካሴ አባን ኬኛ ድጉቲ ኑ ፍብሴ ኑ በርሲሴ ጅራ ቁልቁሉማ ማለከት ነው በርሲሴ ጅራ ኤጋ ዋቀዮን ከነ ጫላ ምን ኢሳ ኬሳ ከተሮ አከፈራፈ የመ ሰንፋተው ኤጋ ቀዳማ ጅራምቲ ሁንዲ ኬኛው ጉጃራን ከና ቶርቤ ሶሚ ጉዴ ዘወረደ ኔበረኒ አራንተነሞ ቅድስቲ ዋይ ቅድስቲ ኢክሲ ከኒና ኑ በርሲሴ ጅራ ኑቲስ ሞ ከለገኝ ቁልቁሉማ ኬኛ አፋን ኬሳ በዳነ ከንባኔ ጀቺ ኬኛ አፋን በዳ ከንታኔ ውጪ ኬኛ ዋን በዳ ከንታኔ ዋን በሪዳ አከዱበኑ ጀቺ ኬኛ አዳቲ ኬኛ ጋሪ ከቴ ኤጋ ነሚ ጀቾተ ጋሪ ጋፈዱበቱ ሳማዱበቱስ ማሊ ዋቀዮ ቁልቁሉ አኩመቴ ኢሲኒስ ቁልቁሉ ታጀዴ ኑፊሌ ጅራዋንቴ ማሊ ነሞቴ ሁን ጀቾቴ አፋን ሳንኬ ሳቦ ማሊ አከነሞተ ማሊ ጀቾተ በዳቴ አጃ ከንቴ ከነመቴ ቶለ ጉራን ሰጎ ከንዱ በተባየ ቱጅ ማሊ ዋቀዮ አከ አዱኛ ከሰቲ
ክርስቲያኖታ kan jedhamne maqaa Kiristoosin soogidda biyya lafaa godhee kan nuuni akkatoo beekuu qabdan. Nuti qulqullummaadhaan kan jiraannu akka ta'e adda kan taane akka ta'e beekuun nurra jiraata jechuudha. Namni tokko guyyaa keessaa ta'eeti dukkana isiniin jedhuu danda'a. Baalagee yookiin badaa isiniin jechuu danda'a. Isin maalii garuu Waaqayyoodhaan qulqulluu kan jedhamtanii jechuudha. Kanaafuu Waaqayyoon gooftaan keenya fayyisaan keenya egaa sa'aatii kanarratti urmii keenya irratti kaleessa kanas har'a kanas hin jirre hedduu isaanii jira. Miti eeggadda kanas jira har'a hedduu isaanii jechoota Waaqayyoo kan hin dhageenye otoo hin dhageenye akka namoota amantaa kana keessa jiranitti maaliif deemu ni jira. Jechoota Waaqayyoo gaafa dhageenye lafa irra bulfachuu qabnaanis egaa lafa irra bulfachuu nu jiraata. Jechoota namoota aadaa dhabuun nurra jiraata. Jechoota abbootii keenyaa wangeela Waaqayyoo jechoota Waaqayyoo dhabuun nurra jiraata jechuudha. Sababni isaa maali? Jechoota Waaqayyoo gaafa dhageenye laphee keenya keessa bulfanne inni maal keessa jira? Inni nu wajjin jira, nu wajjin ta'a. Kan hunda keessa nu dabarsuu danda'a jechuudha. Egaa maali? Qulqulluu ta'a jedhee si filee jira jechuudha. Xiqqaachuun keessan maali? Adda ta'uu keessan. Arrawaa xiqqishoo warra baay'eedhaan miti. Xiqqaachuun keessan maali? Bishaan qulqulluu baay'atamoo fokkotaatu baay'ata. Qulqulluu baay'atamoo fokkotaa baay'ata. Qulqulluu baay'ata. Egaa bishaan addunyaa kanarratti yoo argamu magaalaan bareedaadhaa kan akkasitti iddoo akkasitti bakka takkaa yaasan qulqulluu isin fakkaata. Qoshashaa kana hundaa bututtuu hundaan deemsa. Garuu qulqulluun bakka dhugaatii irraa fixannu waa xiqqishoo kanaafuu xiqqummaan keessan xaliila bishaan irra jechuudha. Adda kan taane kiristaanonni isinii galaa jiran xiqqaachuu keenya maali? Soogidda biyya lafaa taanee nuumee jira. Gurbatti soogidda malee tusa. Gurbatti salakkata jecha yoo soogidditti keessa seenuu baate ni mi'aawa. Kanaafuu isin soogidda biyya lafaati isin malee namni tokko addunyaa kun hundinuu mi'aawuu danda'u. Addunyaa kun hundinuu soba. Kan hin dabarre Waaqayyoo qabannee jira waan ta'eef mi'aa kan ta'e. Afaan keenyatti deema kan ta'edha jechuudha. Adda kan taanedha nuti. Hundumaan adda Waaqayyoon nuumee jira waan ta'eef. Qulqulluu godhee adda godhee nuumee jira waan ta'eef. Namoota amantaa beene taanee amantaa keessa osoo deddeebiin jaamee baduun faayidaa hin qabu. Fannoo keenya kunneen jirre jechuun faayidaa hin qabu. Waan xiqqishoo takka irratti amantaa osoo hin beekin amantaa kun faayidaa ni qaba hin qabu jechuudha. Duwwaa taanee otoo jirru akka namoota guutuu ta'anii amantaa jijjiirree tokko isinitti hin fakkaate. Amantaa gaafa barree jijjiirrellee bareeda. Biidoon duwwaadha moo bishaan kan qabatu toora danda'a. Biidoon duwwaa takka bubbuuf hin jirtu. Kan bishaan qabu ni jirti. Hin jirtu ni jitu. Kanaafuu namni beekumsa qabu hin ijju, hin ce'u, hin ariifatu. Kan beekumsa hin qabne to'atu amantaan fannoo isaa kutuudhaan jechuudha. Waan addunyaatti ximmiyecha fannoo kutuudhaan qabatama. Sadi. Kana argachuudhaaf filatamuudha. Amantaa kana qabaachuun maal ta'uudhaaf filatamuudhaan qulqullummaa qabaachuudha. Amantaa kana keessa bichaa jiraachuudha. Adda godhee Waaqayyoon nuumee jira waan ta'eef. Kanaafuu nama Waaqayyoon amantaa isaa otoo hin beekin karaa leena sinoo ta'e nama Waaqayyoon mana isaa keessa hanga ummatti gabaanee kadhatamu akka badaa fayyamuu isaa nufaa ta'u egaa kanan naadan akka cimnu warra ጸሎትን እንነሳ። ማረነው ይሳቅ አምላካችን ቅዱስ ምሕረትን ተርጓፊትን የተቀበለ አምላካችን እኛን ቅዳሴያችን ጸሎታችን ልመናችን ይቀበልልን። በዓሉን የሰላም በረከት ባል ያድርግልን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት እንዲቀበል የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። ወላሁነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አመሰግናለሁ
ልጅ በጌታችን በአምላካችን በወዳታችን በኢየሱስ ክርስቶስ የዋጃት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት የጠራት በዚች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችን የአምላካችን የወዳታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የበላችሁ ወይም በማወቅ ወይም ባለማወቅ የሰራችሁ ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ደግሞ ሕግና ደም ስለሚሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። በሜዳው ይጠብቃችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ እህቶች፣ ወንድሞች ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርግልን ዘንድ እግዚኦ መሐረነ ክርስቶስ። ማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሎ ምስለ ኩልክሙ ለአግብርቲው በሰላም ስሬተ ይኩነነ ዘተመጦ በሥጋ ከወደ ምካባ ለመንፈስ ሊጉላይ ለሰለገም ደበሪ ተብረን ያርስ የሁሉ ጉረግ ስለይደምረና ብሩክ ዘዋበን እስካው ቅዱስ ወደሞ ክቡረ ጸጋ ወይ መስፍን እንዴት ነህ? መጣሁ አንዴ መጣሁ። እሺ እሺ የተወደዳችሁ የእግዚአብሔር ቤተሰቦች አድማጭ ተመልካቾቻችን እንግዲህ ያለነው በምስራቅ ሐረርጌ ሀገረ ስብከት በደደር ወረዳ የሶቃ ደብረ ገነት ቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል ለማክበር በዚያ ነው የምንገኘው። አሁን የቤተ ክርስቲያኗን ገጽታና የአካባቢውን ሁናቴ እናሳያችኋለን። በጥሞና ተከታተሉን። እንግዲህ የምታዩት እቺ ቤተ ክርስቲያን በረሃ ላይ ያለች እና በጣም ከተማውን ስንመለከተው እሷ ጋር ሆነን ደግሞ ዙሪያው በተራራ የተከበበች ብትሆንም ቤተ ክርስቲያኒቱ ደግሞ ያለችው ተራራ ላይ ነው።
ቤተክርስቲያኒቱ ያለችው ተራራ ላይ ነው እና ዙሪያው እንደምታዩት በጋራ የተከበበ አካባቢ ነው። መሃል ላይ ከተማው አለ። ከከተማው መሃል ደግሞ የእሷ ቤተ መቅደስ ተራራ ላይ አለ እና በጣም አስገራሚ ቦታ ነው። ያው እንግዲህ በዚህ በምስራቅ በኩል ከተም በዚሁ ተራራ ነው ይመስላል። የተወደዳችሁ ተመልካቾቻችን አሁን ከዚህ ወደ ታች እንደዚህ የምታዩት ደግሞ በዚህ አቅጣጫ የምታዩት ወደ ታች የምትመለከቱት አሩሲ ቅርብ ነው ይባላል። በዚህ አሩሲ ቅርብ ነው ይባላል እና ዙሪያውን ጋራ ነው። ዙሪያውን ጋራ ነው የመጣ ነው። ልክ እንዳያችሁት የመጣንበት መንገድ በጣም አስቸጋሪ ጠመዝማዛ ነው። ቤተልሔሟ ይቺ ቤተልሔሟ ነች። አሁን በምስራቅ አቅጣጫ ነው ያለነው እና ይህን ትመስላለች ሶቃ ኪዳነ ምሕረት። የዛሬውን በዓላችንን እንግዲህ ከዋዜማው ከ7 ሰዓት ጀምሮ ዋዜማውንም የሌሊት የማህሌት አገልግሎታችንንም የነገ እመቤታችን ቅድስት ድንግል ማርያም ቃል ኪዳን የተቀበለችበት ታላቅ ዓመታዊ ክብረ በዓል ነው። ከሰባቱ ኪዳናት አንዱ የእመቤታችን ኪዳን ነው። ይሄ ደግሞ የሰው ሁሉ ኪዳን የተፈጸመበት ነው። የእመቤታችን ኪዳን የሰው ሁሉ ኪዳን የተፈጸመበት፣ የሰው ሁሉ ተስፋ የተከናወነበት ተፈጸመ ተስፋ አበው በማርያም ድንግል ብሎ ቅዱስ ያሬድ እንደነገረን እመቤታችን ድንግል ማርያም የአበውን ተስፋ የነቢያትን ተስፋ የቅዱሳንን ተስፋ ሁሉ የፈጸመችው እሷ ነች። አምላካችን መድኃኒታችን ኢየሱስ ክርስቶስን በመውለድ እንግዲህ ለሰው ልጆች ሁሉ የምሕረት ቃል ኪዳን የተቀበለችበት ታላቅ ቀን ነው። ስለዚህ እኛንም እመቤታችን ድንግል ማርያም ወላዲተ አምላክ ከተመረጡት ወገን እንድታደርገን ፈቃዷ ይሁን። እግዚአብሔር አምላካችን ደግሞ ሀገራችንን ይባርክልን ይቀድስልን። እኔ ሁልጊዜ ምን ደስ ይለኛል መሰላችሁ አባቶቻችን ምን ያህል ጠንካሮችና ብርቱዎች እንደሆኑ የማሳያ ነው። እዚህ በረሃ መጥተው ይህንን ቤተ መቅደስ ባይሰሩ ኑሮ ዛሬ እኛ መተን እንደዚህ ማገልገል እዚህ መተን በረከት ማግኘት መሰብሰብ አንችልም ነበርና ስለዚህ ሁለት ነገር ከኛ ይጠበቃል። አንደኛ ታሪክን መጠበቅ፣ ታሪክን እንዲቀጥል ማድረግ፣ ሁለተኛ ደግሞ ታሪክ መስራት ይኖርብናል። ዝም ብለን ታሪክ እየተረክን ብቻ እየተረጎምን ብቻ መኖር ሳይሆን የአባቶቻችን ልጆች ከሆንን እኛም ታሪክ መስራት ይኖርብናል ለማለት ነው እና እግዚአብሔር አምላክ በያላችሁበት ይባርካችሁ ይቀድሳችሁ። መልካም ዕለተ ሰንበት፣ መልካም የቅድስት ሳምንት ይሁንላችሁ። ሳምንቱ እንግዲህ የምንቀደስበት በንስሐ የምንመላለስበት ከአምላካችን ከፈጣሪያችን ከእግዚአብሔር ጋር የምንታረቅበት ሳምንት እንዲሆንልን አምላካችን ልዑል እግዚአብሔር በቸርነቱ በምሕረቱ ይፍቀድልን። በኋላም ደግሞ አጠር ያለ ቪዲዮ ሰርተንም ልንለቅ እንችላለን። የሁላሁኑ መርሃ ግብራችን ግን በዚሁ ይበቃናል። በሰላም ቆዩን። እግዚአብሔር መንፈስ ቅዱስ በያላችሁበት ይባርካችሁ ይቀድሳችሁ። ሰላም ሁኑልን። እናመሰግናለን። መልካም ሰንበት።